የሰው ልጆች ህይወትን በመምራት ችሎታቸው፣ መርጦ በመስራት ብቃታቸው፣ አነጻጽሮ በመውሰድ አቅማቸው ማንም ምድራዊ ፍጡር አይደርስባቸውም። የሰው ልጆች ምድርን በማልማት ህይወትን በማሻሻል ማንነትን በመገንባት ባህሪን በመግራት በኩልም የሚወዳደራቸው አንድም እንስሳ የለም። የሰው ልጆች አላህ በሰጣቸው ዕውቀት ይህችን ዓለም የማስተዳደር የመጠቀምና የመግዛት ችሎታ ተለግሷቸዋል። የሰው ልጆች በከፍተኛ መንፈሳዊ ኃይል ማንነታቸውን ወደ ላቀ ክብር በማሸጋገር የመጪውን ዓለም ድሎትና ጸጋ የመውረስ ብቃቱም ሆነ መብቱ አላቸው። ይህንን ተዘርዝሮ የማያልቀውን የሰው ልጅ የላቀ ማንነትና ትልቅነት የተከበረው ታላቁ ቁርአን ጠቅለል ባለ ቋንቋ እንዲህ ሲል ገልጾታል። በሱረቱል አልኢስራ ቁጥር 7 ላይ የአደምንም ልጆች በእርግጥ ከሌላው ፍጡር አከበርናቸው። የሰው ልጅ የላቀና የተከበረ ፍጡር ከመሆኑ የተነሳ አላህ ለክብሩ ሲል መላእክት እንዲሰግዱለት አድርጓል። የመገልገል ብቃቱን ከሰጠው በኋላም ለህይወቱ የሚያስፈልጉትን ነገሮች አሟልቶለታል። የሚመራበት መጽሐፍ አውርዶለታል። የሚያብራራለት ነብይ ልኮለታል። ይህ ብቻም ሳይሆን አላህ ከሌላው ፍጡር በበለጠ ሁኔታ የሰው ልጅን ውጫዊ ገጽታ ሳይቀር ውብና ማራኪ በሆነ ቅርጽና በአማራ አቋም ላይ ግርማ ሞገስ አላብሶ ፈጥሮታል። ይህንንም ታላቁ ቁርአን እንዲህ ሲል ገልጾታል። ሰውን በጣም በአማራ አቋም ላይ ፈጠር ነው ይላል ሱረቱ ቲን ላይ። ሁላችንም አላህ የፈጠረን ንጹህ በሆነ ማንነት ላይ ነው። በመወለድ ወደ ህይወት ስንመጣ እንደ ጥጥ የነጣ እንደ በረዶ የጸዳ ማንነት ይዘን ነው። ይህ ይዘነው የመጣነው ማንነት ማንም ሰው ያላደፈረሰው ንጹህ ውሃ፣ ማንም ሰው ያልጻፈበት አዲስ ገጽና እንዲሁም የሰጡትን የሚቀበል የዘሩበትን የሚያበቅል ለም የአትክልት ስፍራ ነው። ይህን እውነታ የሚመሰክረው ሁላችንም ስንወለድ ክፉ ነገር ያልሰማ ጆሮ፣ ጸያፍ መናገር ያልለመደ ምላስና ጥላቻ ያልቋጠረ ልብ ይዘን ወደ ህይወት መምጣታችን ነው። ይህንኑ ሀቅ ጥበበኛውና ተፈቃሪው የአላህ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ያረጋግጡልናል። ማንኛውም ሰው የሚወለደው ንጹህ ተፈጥሯዊ ባህሪውን እንደጨበጠ ነው ብለዋል። ሁላችንም ንጹህ ማንነት ይዘን ወደዚህች ዓለም ስንመጣ ይህች ዓለም በአዎንታዊና በአሉታዊ ነገሮች ተቀርጻ አገኘናት። መወለድ፣ መሞት፣ መደሰት፣ ማዘን፣ መሾም፣ መሻር፣ ማግኘት፣ ማጣት፣ መውደቅ፣ መነሳት፣ መሳቅ፣ ማልቀስ፣ ጤንነት፣ ህመም፣ ዝርዝራቸው ብዙ በሆኑ ነገሮች የተሞላች ናት። በአጭሩ በዚህች ዓለም ላይ ሁሉም ነገር የየራሱ ተቃራኒ አቻ አለው። እኛ የሰው ልጆች ደግሞ በእነዚህ ሁኔታዎች ውስጥ እንድናልፍ ተደርገናል። ይህንንም እውነታ ታላቁና የተከበረው ቁርአን እንዲህ ሲል ገልጾታል። ለመፈተንም በክፉም በበጎም እንሞክራችኋለን፣ ወደኛም ትመለሳላችሁ ይላል ሱረቱል አንቢያ ቁጥር 35 ላይ። ዳሩ ግን ይህ የሆነው አላህ ለሰው ልጆች የማስተዋል፣ የመያዝ፣ የመተው፣ የመምረጥና የመመራትን ብቃት ካስታጠቀ በኋላ ነው። ይህንን እውነታ ታላቁ ቁርአን ጠቅለል ባለ መልኩ እንዲህ ሲል ተናግሯል። ሁለት መንገዶችን የደግና የክፉን አልመራነውምን ሲል በሱረቱል በለድ ላይ ተገልጿል። የመምረጥን ብቃት እንደለገሰን ሁሉ ነፃነትም ሰጥቶናል። ሁላችንም የመረጥነውን ተከትለን በዚች ዓለም ውስጥ የተወሰነልንን ጊዜ ያህል ኖረን እናልፋለን። የመጨረሻ ጣፋንታችን ግን እኛው በመረጥነውና በተከተልነው ጎዳና ላይ ይወሰናል። እኛ ወደ አመስጋኝ ወይም ከሃዲ ሲሆን መንገዱን መራነው፣ ገለጽንለት ይላል በሱረቱ ዳህሮ ላይ። ሁላችንም ማንነታችንን የላቀ ወይም ያነሰ የማድረግ ምርጫው በእጃችን ላይ ይገኛል። ማንኛውም ሰው ከንቱ ስሜቱን ከተከተለ፣ ባህሪውንም መረን ከለቀቀ፣ ለእውነት ጀርባ ከሰጠ፣ የኢማንን ዘለበት ካልጨበጠ፣ ለመልካም ነገር ተነሳሽነትና ትኩረት ካጣ ኪሳራ ውስጥ መግባቱ አይቀርም። በዚህም ሳቢያ ሰው የመሆን ክብሩ የነጠፈና ማንነቱም የረከሰ ይሆናል። በአንጻሩ ደግሞ መልካም ነገር የሰራ፣ ባህሪውን የገራ፣ በኢማን ፍኖት ላይ ሆኖ ወደፊት የሚሻገር ዓላማ የያዘ ሰው ወደ ላቀ ስኬት መግባቱ አይቀርም። ይህ የማይቀር ጉዳይ ነው። ምክንያቱም ሁሉም ሰው
የዘራውን ያጭዳል። ሁሉም ሰው ያስቀመጠውን ይወስዳል። ሁሉም ሰው የለፋበትን ያገኛል። መርጦ የመያዝ አስቦ የመከተል ሄዶ የመድረስ ምርጫው የሰውየው ብቻ ነው። የሆነ ሆኖ የሰው ልጅ የራሱን እድል በራሱ ይወስናል። የራሱን ማንነት በራሱ ያበጃጃል። ወደ ላቅም ወደ አነሰም ማንነት ለመግባት ውሳኔው ያለው ከእርሱ ጋር ነው። ይህንንም ታላቁ ቁርአን እንዲህ ሲል ገልጾታል። ከኃጢአት ያጠራት ሰው ፍላጎቱን በእርግጥ አገኘ፣ በኃጢአት የሸፈናትም ሰው በእውነት አፈረ ብሏል በሱረቱ ሸምስ ላይ። ጥበበኛው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማንኛውም ሰው በራሱ ማንነት ላይ ወሳኙ ባለቤቱ እንደሆነ እንዲህ ሲል ገልጸዋል። እያንዳንዱ ሰው ባለበት ቦታ ላይ ይማልዳል። ህይወቱን ለአላህ በመሸጥ ነፃ ያወጣታል ወይም ወንጀልን በመስራት ያጠፋታል ብለዋል።